ከዚህም አልፈሃል ለሚታወቀው ለኢኽዋኖች መሪ በልሱ እኔ የሙስሊሞች መሪ ነኝ እያለ ራሱን የሚያስተዋውቀው ቀንደኛው ሃይማኖቶች ሰማያዊ ሃይማኖቶች ሁሉ አንድ ናቸው የሃይማኖት አንድነት ወህደቱል አድያን የሚል የሚሰብክ ተቃሩቡል አድያን የሚሰብክ በራሱ አቂዳ አደባባይ ላይ ወጥቶ በሚዲያ ላይ ኢየሱስ ፍቅርን የሰበከ ጌታ ነው ሁሉም ሰማያዊ እምነቶች ፍቅርን ይሰብካሉ ብሎ አላህ Subhanahu Wa Ta'ala إن الدين عند الله الإسلام ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين أبو بكر جن ኢየሱስ ፍቅርን የሰበከ ጌታ ነው እያለ አንተ እሱን የተቹ ሰለፊዮችን እየተቸህን ያለኸው መጀመሪያ የአቡበክር ንግግር ከራሱ አንደበት እንስማ ሁሉም ሰማያዊ እምነቶች እኮ ስለ ፍቅር ነው የሚሰብኩት አይደለም ክርስትና እንግዲህ ኢየሱስ ፍቅርን ያስተማረ ጌታ ነው ሌላው በሁሉም እምነት ላይ ስትመለከታቸው ሰላም እምነቶች መገለጫ ነው ብለህ ታምናለህ ይሄንን ነው የተናገረው እንግዲህ ለዚህ ንግግሩ ሰለፊዮች ምላሽ በመስጠታቸው ሰለፊዮች ኢንካር በማድረጋቸው ሰለፊዮች ከሱ በማስጠንቀቃቸው ሰለፊዮች ይሄንን ነገር ትልቅ የአቂዳ ጉዳይ ነው ብለው ይሄ ሰውዬ ኡማውን ወደ ሌላ አቅጣጫ ይዞ እየሄደ ነው ወደ ተቃሩቡል አድያን እየሄደ ነው ወደ ወህደቱል አድያን እየሄደ ነው እስልምናን ከነስራንያ ጋር ከይሁድያ ጋር አንድ እያደረገ ነው ብለው ምላሽ ሲሰጡ ሰለፊዮች ይህን ሲያራግቡት ነበር ብለህ እነሱን ተቸህ ይሄ አንተ ድምጽ ነው አቡበክር አህመድ ኢየሱስ ፍቅርን ያስተማረ ጌታ ነው ብሎ ሲናገር ብዙ ሰለፊዮች ሲያራግቡ ነበር የእውነት በዛ መልኩ ያምናል ተብሎ በሚጠየቅ ምንድን ነው ምላሻቸው አዎ ከሆነ ለምን ካፊር ነው አንል ዘላ እንደሆነ ውስጣችን ያውቃል አምልጦት ነው ከችኮላም አነጋገሩ ልክ እንዳልሆነ ይገባናል በዚህ መልኩ ያምናል ካል አካሄዱ ችግር አለበት አይደለም ማለት ያለብን ካፊር ነው ማለት ያለብን ይሄ ከችኮላ የሚመጣ ነው ሰውየው በቂ ጥፋቶች አሉት በእነዛ ጥፋቶች ልትተቸው እንችላለን ሱብሃንአላህ ወንድሜ ኢብኑ ሙነወር ሰለፊዮችን ስትተች ይሄ ነገር አልክ በልቡ አስቦት እንዳልሆነ ሰብቀል ሊሳን ነው አልክ ተሳስቶ ነው ለመሆኑ አቡበክር አህመድ ይሄን ከተናገረ በኋላ አደባባይ ላይ ወጥቶ ይቅርታ አድርጉልኝ ተሳስቼ ነው አምኜበት አይደለም ፈልጌበት ይሄንን ማዕና ፈልጌበት አይደለም ብሎ ተራጁ አድርጓል ድምጹን አምጥተህ ይሄ ሰውዬ በዚህ መልኩ ተራጁ ካደረገ በኋላ እንዴት ታራግቡታላችሁ ነው ማለት የነበረበት ምክንያቱም ተውበት አድርጓል ማን ታበታ በአላሁ ዐለይሂ ተውበት ካደረገ በኋላ ተሳስቼ ነው ካለ በኋላ በአደባባይ ላይ ማንንም ሰው ይሄንን ሊያራግብ አይገባም ትክክል ነው አንተ ግን እሱ ተራጁ ያደረገበትን አላመጣህም ተሳስቼ ያለው ያለበትን አላመጣህም እንዴት የተናገረውን ቃል ይዛችሁ ታራግባላችሁ ነው ያልከው እኔ የሰለፊያ መዝሐብ ግንዛቤ እዚህ ደረጃ ላይ ወርዷል ብዬ መቀበል በጣም ነበር የሚከብደኝ በራሳ አንደበት ባልሰማው ኖሮ ማለት ነው በመጀመሪያ ደረጃ ሰለፊዮች በሰው ላይ የሚፈርዱት ልቡ ላይ ባለ ነገር ነው ወይስ በተናገረው ወይስ በሰራው ነገር ነው ሐሊል ሁክሙ بالظاهر او بالباطن ውስጡ ላይ ያለው ነገር እኛ አላህ ነው የሚያውቀው የተናገረው ነገር ይሄ ነገር ስህተት ነው ይሄ ነገር የኩፍር ንግግር ነው ብሎ ታህዚር ማድረግ በሱ ላይ ረድ ማድረግ ኢንካር ማድረግ የሰለፊያ መዝሐብ አይደለም የሰለፎች መዝሐብ አንድ ሰው የኩፍር ንግግር ተናግሮ የኩፍር ስራ ሰርቶ በሱ ላይ ኢንካር ለማድረግ ከሱ ከንግግሩ ታህዚር ለማድረግ ለማስጠንቀቅ የሰውየው መፈለግና አለመፈለግ ሸርጥ ነው ቀስደን መስራቱና አለመስራቱ ሸርጥ ነው ይሄ መስፈርት አይደለም ምን ይያልክ ነው ያለው ማለት ካለባቸው ካፊር ነው ይበሉ አልክ ተሳስቷል ሳይሆን ካፊር ነው ማለት ያለባቸው አልክ ሱብሃንአላህ አልዓዚም ስለዚህ የኩፍር ንግግር የተናገረ ሰው ሁክም ይሰጠዋል እንጂ ረድ አይደረግበትም ታህዚር አይደረግበትም ማለት ነው የሰለፎች መዝሐብ ተክፊሩል ሙአየን እከሌ ካፊር ነው ለማለት የተናገረው ንግግር የኩፍር ንግግር ሆኖ የሰራው ነገር ተግባሩ ኩፍር ሆኖ ተወፍሩ الشروط وانتفاء الموانع واقامه الحجه شرط ነው ሰለፎች ጋር ይሄ አንድ ሰው የኩፍር ተግባር ቢተገብርም የኩፍር ስራ ቢሰራም ካፊር ነው አይባልም እነዚህ መስፈርቶች እስኪሟሉ ድረስ ሰውየው ይሄ ነገር ካፊር ነው ለማለት ነው አቡበክር አህመድ ማን ነው ሚዲያ ላይ ቀርቦ እንዲህ አይነት ንግግር እንዲናገር ያስገደደው ይሄን መስፈርት የሚያስቀምጡት ሰለፎች ለተክፊር አቡበክር ካፊር ነው ለማለት እነዚህ ነገሮች መሟላት አለባቸው መስፈርቱ መሟላት ከልካይ የሆኑ ነገሮች መወገዳቸው ሁጃ መቆም አለበት ካልሆነማ የተክፊር አካሄድ ነው ሰለፊዮች አቡበክር አህመድ ካፊር ነው ቢሉ ኖሮ ሰለፊዮች ሳይሆኑ ተክፊሪዮች ነው የሚሆኑት አንተ ግን ተሳስቷል ሳይሆን ማለት ያለባቸው ካፊር ነው ማለት ነው ያለባቸው ይያልከን ነው ሱብሃንአላህ አልዓዚም ሰለፊዮች በኩፍር ላይ የወደቀ ሰው ሁሉ ካፊር ነው አይሉም